ላይ በርካታ የሆነ ሰው በዚህ ነገር እየተፈተነ ይስተዋላል። ሴቶችንም እያሰቃየ የማግባትን ፍላጎት ብቻ መሰረት አድርጎ ይነሳል። ለማግባት ግን ምን ያክል ተዘጋጅቻለሁ ብቃቱ አለኝ የለኝም የሚለውን ጉዳይ ሳይመለከት ማለት ነው። በፍላጎት ላይ ብቻ ተመርኩዞ ያገባና ከዚያ በኋላ ከሁለቱም ውጭ የሚሆንበት አጋጣሚ አለ። ከመጀመሪያውም አይሆንም ከሁለተኛውም አይሆንም ከሁሉ ውጭ ሆኖ የተደናገረውና የዋለለ ይሆን አካል ሆኖ ይስተዋል። የተረዳችሁ ይመስለኛል ኢንሻአላህ። ፍላጎት ላይ ብቻ ተመርኩዝ ትጠየቃለህ እኮ የውመል ቂያማ። ሁለት ሚስት አግብተህ ምሳሌ ሳትችል አቅም ሳይፈቅድ ሴቶችን የምታሰቃይ ከሆነ በመቀጠል ደግሞ አድልና ፍትህ የሌለ ከሆነ ልብ በሉ። ሁለተኛ ከማግባት ጀርባ ደግሞ ብዙ ግዴታ የሆኑ ነገራቶችም አሉ። በፍትህ ማከፋፈል حتى ከቀናቶች ጀምሮ ማለት ነው። ንብረት እንዳለ ሆኖ የንብረት ጉዳይ አጠያይቅም በፍትህ እንደሚከፋፈለው አይደለም። ከዚያም ባሻገር የቀናቶችን አንዱ ሀገር አንድ ቀን የምታድር ከሆነ ሌላኛው ሀገር አንድ ቀን ማድረግ ዋጅብ ግዴታ ነው። ባቡል ቀስም የተሰኘ ሆነ ባባ እዚሁ ኪታብ ላይ ይመጣብናል። መጨረሻ አካባቢ ላይ ኢንሻአላህ ኒካህ ላይ ይመጣብናል። ያ ነገር የማይፈጸም ከሆነ ይህ አንደኛው ሳይድህና ጎንህ ያዘነበለ ሆኖ ነው ፍትህ አልባና ያዘነበለ ሆኖ ነው የውመል ቂያማ የምትነሳው። ተጠያቂ ትሆናለህ። ከባድ የሆነ አደጋ ነው ሐቂቃ። በሰው መብት ነው የምትጠየቀው፣ በአላህ መብት አይደለም። የአላህ መብት ገር ነው እንደሚታወቀው مبني على العفو والرحمة አይደለም። በእዝነት ላይና በይቅርታ ላይ የተገነባ ነው የአላህ መብት ከሆነ ያአላህ ከአላህ ጋር የሚቆራኝ የሆነ ጉዳይ ከሆነ ከበኒ አደም ሐቅ ጋር የሚቆራኝ የሆነ ጉዳይ ከሆነ ግን አደጋ ነው በጣም። የተረዳችሁ ይመስለኛል ኢንሻአላህ። ዛሬ ላይ በርካታ የሆነው አካል ሚነ ሰለፊይን እንደዚህ አይነቱን ጉዳይ እየተዳፈረ ዝም ብሎ ዘው ብሎ እየገባ ሴቶችን ማወቅ ራሱን መረበሽ ከሁሉ ውጭ መውጣት ጥንቃቄ ያስፈልጋል። ግልጽና ግልጽ ነው ኢንሻአላህ። ሴቶችም ደግሞ ማስተዳደር የማይችል የሆነ አካል ላግባሽ ሲላት መርሐባን ብላ ዝም ብላ ዘው ብላ መግባት የለባትም። ጥንቃቄ ልታደርግ ይገባል። እድሜ ሄደ ማንተሴ ምናምን አላህ ለሱ ያለው አይቀር የሆነ ጉዳይ ካላለ ደግሞ አላለም አይደለም እንዴ? ስለዚህ አይ እኔ ዝምዬ እንደዚሁ በባዶ ከመቀመጥ ብላ ዘው ብላ የምትገባ ከሆነ ችግር ይፈጠራል። አሁን በባዶ ስትቀመጥ ማን ነው የተቀመጠች ሳለች የምትኖረውን ሰላማዊ መልካም የሆነን ህይወት ማጣጣም አትችልም። እዛ ከገባች በኋላ ችግር ውስጥ ትወድቃለች። حتى ዒባዳ ላይ ሁሉ ደካማ የምትሆንበት አጋጣሚ ይፈጠራል። ነስአሉላህ አልዓፍወ ወልዓፊያ። እና እንደተገል ብቃቱ ኑሮት ሁለተኛ ማግባት የፈለገ የሆነ አካል ሁለተኛ የምትገባ የሆነችን ሴት ጠይቁ። አይ የመጀመሪያዋን ካልፈታህ የሚል ጥያቄ ማቅረብ حرام ክልክል ነው። የመጀመሪያዋን ብትሆን የሁለተኛ ልትመጣብኝ ነው ብላ እንቧዘራህ ብላ አታገባም ብላ መከልከል መብት የላትም። እሱ ብቃት እስካለው ድረስ ማለት ነው። እፈታለሁኝ ብላ የምትነሳ ከሆነ በኹልዕ ነው የምትወጣው እንጂ እንዲሁ አትወጣም። ያለምንም ምክንያት ደግሞ ወጣለሁ ብላ የተነሳች ሴት ነው የምትሆነው። ይሄ ደግሞ ሌላ አደጋ አለው። መልእክተኛው ሰለላሁ ዐለይሂ ወሰለም ተናግሯል። ያለምንም ችግር ፈላቅና ፍችን የጠየቀች የሆነች ሴት ከባሏ ለም ተረህ ራኢሐተ الجنة ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ተናግሯል። የጀነትን ሽታ አታሸትም ከባድ የሆነ ወንጀል ከመሆኑ የተነሳ ማለት ነው ብለው ተናግሯል። ቢሰነድ ሶሒህ ኢማሙ አልባኒ ሶሒህ ብለውታል ዘገባውን። ስለዚህ ጥንቃቄ ያስፈልጋል ከሴቱም ከወንዱም ከመጀመሪያውም ሚስት ከሁለተኛዋም ሚስት ማለት ነው። ብዙውን ጊዜ እንደሚታወቀው የመጀመሪያ ሚስት ናት አትመጣም ብላ ዝግ የምታደርገው አይደለም። የሁለተኛ ሚስቶች ያን ያክል ብዙም እንደዚህ አይነት ጥያቄ ላይ ያቀርቡ ይችላሉ አንዳንድ ሴቶች ካልሆኑ በስተቀር እንጂ ማለት ነው። የመጀመሪያ ሚስት ግን መምጣት የለባትም ፈጽሞ። የሷን ሪስክ የምትቀማት አይነት ነገር ነው የሚመስላት አይደለም። ቃላት የሚሆኑበት አጋጣሚ አለ። እንደ ጥቅል ነገራቶችን በአንክሮ በበስተለ በሆነ አእምሮ ልንመለከት ግድ ነው የሚሆነው። የኛን ስሜትና ዝንባሌ ብቻ ልንከተል አይገባም። ወደፊት ምን አይነት ችግር ይፈጠራል የሚለውን ነገር ቅድሚያ መገመትና መገምገም ይተበቅብናል። እንደዚህ አይነት ነገር ውስጥ የሚገባ የሆነ አካል ማለት ነው።